አይማማ ኢትዮጵያ እንደዚህ አይነት ጽድት ያለ የሚበላ አየር ያለባት ሀገር እኮ ነች። ሉክ ይኸው በእናትህ ዙር ወደዛ የሾህ ማት እንደምታዩት በልጅነታችን ትክክለኛዋ ኢትዮጵያ የት ነው ያለችው? በለኝ ገጠሪቱ ኢትዮጵያ ያለውን ውሃ ቢጠማ ወተት፣ ምግብ ቢርብህ እርጎ ሰጥቶ ይኸውልህ ቢላ ይዘህ የምትበላው እርጎ ነው። አልሆንልህ አለ። ዛሬ ደግሞ በጠዋት ፀሐይም ብቅ ሳትል ነው ጉዞ የጀመርነው። ለማንኛውም ስም ያንላ ይባላል። ሳላስተዋወቅ ነው የገባሁት ለካ። ሰላም ጤና ይስጥልን፣ እንደምን አላችሁ የጊዜኛ ቲዩብ ተከታታዮች ሁላችሁ። በዛሬ ቪዲዮአችን ከሌላው ጊዜ ለየት ባለ ሁኔታ ወጣ እንላለን። ከአዲስ አበባም ከከተማም ወጣ እንላለን። ጉዟችንም የሚሆነው ወዴት ነው? ከመጨረሻው አብራችሁን ቆያችሁ እሱን ታዩት ይሆናል። አሪፍ ቦታ ነው የምንሄደው። ወጣ ብለን እንሮጣለን፣ ሃይክ እናደርጋለን። ዛሬ ያበደ ቀን ነው የምናሳልፈው። አብራችሁ ቆዩ። ጉዟችን ዛሬ ከአዲስ አበባ ወጣ ብለን ጀምረናል። ቱሉ ዲምቱ መንገድ ላይ ነን። በጣም ያበደ ጉዞ ነው የሚሆነው በእርግጠኝነት። በጣም በኢትዮጵያውያን በዓለም አቀፍ ደረጃ ኢትዮጵያ እንድትታወቅ ካረጓት ግለሰቦች መካከል እቺ የምንሄድባት ከተማ ቀዳሚዋ ናት ብል ማጋነን አይሆንብኝም። እና ይሄንን የምታዩት በኋላ ላይ ነው። ይመቻች። ከአዲስ አበባ የደቡብ አቅጣጫን ይዘን እጅግ በተዋበና በአማረ አየር አረንጓዴማ ስፍራዎችን እያየን በፈጣን መንገድ ጉዞአችንን እንግዲህ ብለን ቀጥለናል። ብዙ የሚታዩ የሚያምሩ ለመኖሪያነትም የሚመቹ አካባቢዎች አሉና አዲስ አበባ ለምን እንደጠበበችን ግን ትንሽ ከባድ ነው። እሺ እንዲህ እያልን እንግዲህ ከከተማችን ከአዲስ አበባ ወጣ እያልን ቢሾፍቱን፣ አዳማን ኦልሬዲ አዳማ እየተቃረብን ነው። በሀገራችን ውስጥ በሀገራችን ብቻ አይደለም ዓለም አቀፍ ላይ ቱሪዝም በጣም ትልቅ መስክ ነው። ለሀገር ኢኮኖሚ ግንባታ ትልቅ አስተዋጽኦ የሚያደርግ ጭስ አልባ ኢንዱስትሪ የሚባለው ዘርፍ ቱሪዝም ነውና ሳስበው ይሄ የቱሪዝም ቱሪስቶች ከሌላ ሀገር መጥተው ሀገርን መጎብኘት፣ መዋለ ንዋያቸውን ማፍሰስ፣ የዶላር ከረንሲ እነሱ ሲያመጡ እዚህ እኛ የምንገዛበት ይቀንሳል ማለት ነው ዶላር። ለዚህ ሁሉ ግን ትልቁ ምክንያት ኢቭን ከውጪ መምጣት ብቻ ሳይሆን እዚህም ሀገር ውስጥ ያለን ላይክ አሁን ወደምንሄድበት ቦታ ሌሎች ኢትዮጵያ የሚጎበኙ በጣም ብዙ ቦታዎች አሏት። እነዚህ ነገሮች ግን ልንጎበኝ የምንችለው የመጀመሪያው መስፈርት ሰላም ሀገሬ ሰላም እንድትሆን የምን ጊዜ ምኞቴ ነው። እኔ ሌላው ነገር ይቅር ከፍዬ መዞር እንኳን ባልችል ሀገሬን መጎብኘት ባልችል በተለያየ መንገድ ሀገሬን ባይ በጣም ደስ ይለኛልና ሰላም ለሀገራችን። ይቀጥላል ጉዟችን። Esajitin dalte, esaji ya tofti, esajitin dalte, esajitin ya tofti. Ramtum benazrit badama katma, mishit la gurguzo yemtwatao kadma, mno zandirola, laine takallale. تطيقي نظرت يا تلجت عليك سجيتي انتلتي سجيتي يوم دفتي سجيتي انتلتي سجيتي يوم دفتي سجيتي انتلتي
እሺ ሰላም ጤና ይስጥልን። ምንድነው እስካሁን የተቀረጸ ነበር እንዴ? ኢንተርቪውና ዘመናችን ፋራ ፍቅርሽ በረታብኝ በልካይ የኔ አንቺን መውደዴ ተነሽ ከልቤ ላይ ውረጅ ወደ ሆዴ በልካይ ሆነሞ የኔ አንቺን መውደዴ። እንዲህ እያለን እንግዲህ በስምጧ ሸለቆ አልፈን ወደ ቀኝ ተገንጥለን አሰላን መስመር ይዘን ያው መዳረሻችንን አውቃችሁታል። ጉዞ ወደ በቆጂ ምንሮጥ ነው። ለአትሌቶቻችን ብቻ አይደለም ለመላው ኢትዮጵያውያን እንዲሁም ለአፍሪካም ለዓለም ሕዝብ በጠቅላላ ምሳሌ መሆን የሚችለው ጀግናው አትሌት ሻለቃ ኃይሌ ገብረስላሴ በነገራችን ላይ መገኛው አሰላ ነው። ከተማዋ ላይ ገብተናል። በጉዟችን መዳረሻ እንግዲህ በታላቁ ሩጫ ፕሮግራም ከቱሪዝም ሚኒስቴር ጋር በመተባበር ያዘጋጁትን የታላቁ ሩጫ ፕሮግራም በቆጂ ነው መዳረሻችን። አሁን ግን አሰላ ከተማዋ ላይ ነው የምንገኘው። አቤ ከቤ ካሰላ እንደውልለታለን። ይቆየን። እዚህ አካባቢ ሰዓቱ 4 ሰዓት ምናምን አካባቢ 4 ተኩል ምናምን ሆኗል። ቁርስ በላ አድርገን ወደ በቆጂ ደግሞ እንቀጥላለን። አይ ቲንክ በቆጂ ጠባብ ከተማ ነች። እዚህ አካባቢ ነው አልጋ መያዝ የተሻለ የሚሆነው ተብለናል። ወረድ ብለን ቁርስ ቤት ያፈራውን ቋንጣ ፍርፍር ምንም ቤት ያፈራውን በቂቤ በወተት ያበደች የገብስ ሀገር ጭኮ ነው መብላት ያለብን። ይኖራል፣ እውነት ነው። ስለዚህ ጉዟችን እንዲህ እያለ ወርደን ደግሞ ያገኘነውን ቀማምሰን ጉዞ ወደ በቆጂ አብራችሁ ነው። እንዴት አባቱ ነው ምግቡ የሚጣፍጠው! ደግሞ ካሜራማኑ ያፈጣል። አረ ላጉርሰው። ያው እንግዲህ ምሳ ቢጤ ቀማምሰን ደግሞ ወደ በቆጂ ከፍ እያልን አየሩም ለውጥ አለው፣ ይቀዘቅዛል፣ ፋሳት ነገር አለ። እንግዲህ እቺ በቆጂ የምትባለው ከተማ ነች ኢትዮጵያውያንን በድል ሰንደቅ ዓላማቸው ከፍ ብሎ እንዲውለበለብ ካረጉት በጣም ብዙ የሚባሉ ቁንጮ አትሌቶቻችን ከዚህ ከተማ ነው የወጡት። እስኪ ለነሱ አንድ ጊዜ ክብር እንስጥ። ኢትዮጵያዬ እናቴ አንቺ ለምለሚቱ ቀን ወጥቶልሽ ሳናይ ልጆችሽ አይሞቱ ለጎረቤት ሁሉ ሰላምሽ ሞልቶ ይትረፍ ለማስታረቅ እንጂ ለጠብ አንሰለፍ ሜካፕ ያልተቀባው ገጽታሽ ይገለጥ በንቀት የሚያይሽ ታዳሚሽ ይመሰጥ የተዋበ ምድር የቁንጅናሽ ማማ ተደብቆ አይቅር ለዓለም ይሰማ። ኢትዮጵያ ይመረልሽ ሰብሉን አውድማው ጎተራው ይሆነልሽ ሙሉን በቸሩሎ ይደር ጋራሽ። ያው እንግዲህ የታቀደበት ቦታ በቆጂ ደርሰን ልንወርድ ነው። ወደ ሃይኪንግ፣ ወደ ሩጫው፣ ወደ ተለያዩ ፕሮግራሞች ወርደን ፏ ማለት ነው። ይመቻች። እንግዲህ በስመ አብ ዛሬ ጽድት ያለ የገንፎ ፌስት እንደውም እሱን አልቀረጽ ነው። በጣም ያሳዝናል። ከዛ ውጪ ምሳ በልተን ተጫውተን በቢላ የሚቆረጥ እርጎ በቃ አሰላ ላይ አርሲ ላይ ስትመጣ እርጎ ቂቤ በቃ ዘጭ ነው። እሱን ተጠቃቅመን አሁን በቆጂ ሃይክ ለማድረግ ሃይኪንግ ተራራ ላይ ለመውጣት ጉዟችንን ጀምረናል። በጣም ጽድት ያለ ጊዜ ነው እያሳለፍን ያለ ነው። መቼም አንድ ነገር ልነግራችሁ የምፈልገው ነገር ምን መሰላችሁ? ሀገር ሰላም ከሆነ ምናልባት ደግሜው ነው መሰለኝ፣ ሀገር ሰላም ከሆነ የፈለግንበት ቦታ መሄድ፣ መጎብኘት፣ ማየት በጣም እንችላለንና እንደው ሌላው ነገር ይቅር ቅርብ እንኳን የሚባሉ ቦታዎች ላይ በሆኑ አጋጣሚዎች ለመሄድ ሰላም በጣም መሰረታዊ ነገር ነውና
ደስ ብሎኛል በጣም እዚህ ስለመጣው። ሀገራችንን በድጋሚ ፈጣሪ ሰላም አድርጎልን ሁሉንም ደቡቡን፣ ምዕራቡን፣ ምስራቁን፣ ሰሜኑን ለመጎብኘት ያብቃል። ጉዟችን ግን ይቀጥላል። 225 ኪሎ ሜትር ተጉዘን ልንታደም ያሰብንበት ፕሮግራም ላይ ተገኝቼ መልክ ስሰራ አረ ምን እየሆንኩኝ ነው እንግዲህ እነ ደራርቱን እነ ጡርዬን እነ ቀኔንን እነ ኃይሌ ገብረስላሴ ሻለቃ ኃይሌ ገብረስላሴ ነው ያፈራቸው በቆጂ ከተማ ላይ መጥተን ሃይኪንግ ልንወጣ ነው። እባካችሁ ተከተሉን። ዛሬ ጽድት ያለ ጊዜ ነው የምናሳልፈው። አይ ማማ ኢትዮጵያ እንደዚህ አይነት ጽድት ያለ የሚበላ አየር ያለባት ሀገር እኮ ነች። ሉክ ይኸው በእናትህ ዙር ወደዛ። ብዙዎቻችን ሰው ማለት ሀገር ነው ወይም ደግሞ ሀገር ማለት ሰው ነው በሚለው አባባል ሁላችንም የምንስማማ ይመስለኛል። ነገር ግን መሬቱ፣ ጋራው፣ ሸንተረሩ፣ ዛፉ፣ ወንዙ ከሌለ ደግሞ ብቻውን ሰው ሀገር ሊሆን አይችልም። መሬቱ የምንኖርበት፣ የምንዝናናበት፣ የምንሄድበት፣ የምንራመድበት ቦታ ያስፈልገናል። ለዚህ እስራኤልን ማየት በቂ ነው። እስራኤልን ዳግም ለመመስረት ምን አይነት ዋጋ እንደተከፈለ ታውቃላችሁ ብዬ አስባለሁ ብዙዎቻችን። ስለዚህ ብዙ የህይወት መስዋዕትነት የተከፈለባትን ሀገራችንን ኢትዮጵያን እንንከባከባት። እጅግ በጣም ውብ የተዋበ አየር ማይ ጉድነስ ማማ ኢትዮጵያ በጣም ደስ የሚል ጊዜ እያሳለፍን ነው። እንደምታዩት በጣም አስፈሪ ግን ምን ዋጋ አለው? የሾህ ማት እንደምታዩት ነው። በልጅነታችን አልሆንልህ አለኝ እኔ አልሆንልህ አለኝ አንተን አንበሳ ቀነኒሳ አንበሳ ቀነኒሳ ታሪክ ሰራ። እዚህ ነው የተወለደው። ቀኑን ሙሉ ስንሽከረከረ ብንውል እንኳን ስናየው ብንውል እንኳን የማይጠገብ መልክዓ ምድር፣ እጅግ የሚጣፍጥ አየር እየማግን ተራራውን ወተን ስንጨርስ በመጨረሻ ቁጭ ዝርፍጥ ብለን ስፖርታዊ እንቅስቃሴዎችን እያደረግን ወሬ ፍለጋ አረ ቋንጃ የተላቀቀ ወሬ ፍለጋ ታዩሩና ድጋሚ ምን አለ ስፖርታዊ እንቅስቃሴ ያለመደ ሰውነት በአንድ ጊዜ ላላቀህ ቢሉት ላሟሙቀህ ቢሉት አይቻልም። መቋደሻ ከመላላጫ ተለያይቶ በቃ ተያይዘህ ገደል ነው። መሮጥም አትችልም። ከ20 ምናምን ዓመት በፊት በሩጫ የምንሮጥበት የነበረ ስፍራ ነው። አብዛኞቹ አትሌቶች እዚህ ረግጠዋል። እዚህ ቦታ ላይ ትሬኒንግ ከሚያደርጉበት ቦታ አንዱ ይሄ ስፍራ ነው። ያው እንደምታዩት በጣም ምቹ ነው። ሌላ የበቆጂ ሃይ ስኩል የሚባል አለ። ሌላ እንደዚሁ ጣመኘ ሜዳ የሚባል አለ። ብዙ አካባቢው ላይ ትሬኒንግ የሚሰራባቸው ናቸው። ታሪካዊ ቦታ ነው የረገጣችሁት እዚህ ቦታ ላይ ያላችሁት ለማለት ነው። ስለዚህ እንተባበር፣ በቆጂን ዓለም አቀፍ የቱሪዝም ከተማ የአትሌቲክስ ቱሪዝም ከተማ እናድርግ መልእክቴ ነው። ዋት ምን አይነት ቀን ነው! ማይ ጉድነስ በጣም ደስ የሚል እና ማማ ኢትዮጵያ ካሹ ኖሮን እኮ የዞርን ብንጎበኛት ደስ ይለናል። ግን በዚህ አጋጣሚ እዚህ ተገኝተናል። ይሄን አጋጣሚ ሁሉ የፈጠራችሁልን አካላቶች በጠቅላላ በጣም ደስ ብሎናል። አሁን ሃይኪንግ መጨረሻ ላይ ትክክለኛይቷ ኢትዮጵያ የት ነው ያለችው በለኝ ናላሳይ። ይሄ እርጎ ነው። ትክክለኛዋ ኢትዮጵያ የት ነው ያለችው በለኝ። ገጠሪቱ ኢትዮጵያ ያለውን ውሃ ቢጠማህ ወተት፣ ምግብ ቢርብህ እርጎ ሰጥቶ ይኸውልህ
ቢላ ይዘህ የምትበላው እርጎ ነው። ምን አለ እስኪ አንድ ጊዜ አሁን እየበላን እናሳያለን። አንዴስ ገባው ኧረ ገባው ከዛ ይችላል ሶ ዲሊሺየስ በጣም በቃ ጣፋጭ። እኔ እንደውም ከእርጎ ጋር በተያያዘ ከተማ ላይ ፍሌቨርድ የሆነ እርጎ ነበር እንትን የምለው። ይሄን ስትቀምሰው ግን ስለምን ፍሌቨርድ ታወራለህ ወንድም? ይህንን የእግር ጉዞ ማድረጋችን እጅግ በጣም የሚያኮራ ደስ የሚልና ለጤንነትም ጠቃሚ የሆነ ሳምባችንን እዛ ከተማ ውስጥ ታፍኖ የነበረው ሳምባችንን በንጹህ አየር ያደስንበት ቅድም ወንድሜ እንዳለው እርጎ በመጥረቢያ የሚፈለጠው በቆንጨራ የሚፈለጥ እርጎ የጠጣንበት ድርቆሽ የበላንበት ንጹህ አየር ከምንም በላይ ደግሞ ሳምባችንን ያደስንበት በዓለም ትልልቅ ኦሎምፒክና አትሌቲክስ መንደሮች ላይ ባንዲራችን ከፍ ብሎ የተውለበለበው እዚህ በተፈጠሩ ወንድሞችና እህቶቻችን ነው። ስለዚህ እነ ደራርቱ እነ ፋጡማ እነ ቀነኒሳ በሮጡበት ቦታ መሮጥ በራሱ ደግሞ ትልቅ መታደል ነው። ሀገሬ ግን ምንድነው የጎደላት? ከአዲስ አበባ 225 ኪሎ ሜትር ርቀት ላይ የምትገኘው እዚች በቆጂ ላይ ይህንን የመሰለ መልክዓ ምድር ማየትና መታዘብ ከቻለ በአራቱም አቅጣጫ ብንሄድ ምን አይነት ባህል፣ ወግ፣ ስርዓት፣ የአየር ሁኔታና አይተን ልንጨርሰው የማንችለው ስፍራ ሊኖር እንደሚችል መገመት አያዳግትም። እኛ ግን የመጀመሪያ ቀን ውሏችንን በዚህ መልኩ አጠናቀቀን። ስለ ኢትዮጵያ መመኘት የሚያሳዝን ነገር የለውም ወይም የሚያዝናና ነገር አይደለም ያለው በኔ ሳቢ። ስለ ኢትዮጵያ የምመኘው ነገር የእውነት ለመናገር ቅድምም መኪና ውስጥ እንደገና ሃይክ ስናደርግም ስመኛቸው የነበሩ ነገሮች ነበሩ። ዛሬ ላይ እንደዚህ የተለያየ ቦታ ሄደን ሃይኪንግም ሆነ ሩጫም ሆነ ሀገርን መጎብኘትም ሆነ የተለያዩ ክፍለ ሀገሮችን ለማየት የግዴታ ሰላም ያስፈልጋል እና እቀናለሁኝ። ሰላም በሚባለው ነገር በጣም እቀናለሁኝ እና ሀገሬ ሰላም ሆና ከዛ በኋላ ያሉትን ነገሮች እኛ ድንጋይ ፈልጠንም ቢሆን ተሸክመንም ቢሆን ምን ብለንም ቢሆን ራሳችንን አሻሽለን እንጎብኝም እንብላም ራሳችንን የተሻለ ቦታም እናድርግ። ግን ሰላም የሚባለውን ነገር እናፍቀዋለን። በዛ ሰላም ውስጥ ኢኮኖሚካሊ ማደግ እንችላለን። በዛ ሰላም ውስጥ በቱሪዝም መስክ ሊሆን ይችላል። በፖለቲካሊም ልናድግ በጣም የተሻለን ልንሆን እንችላለን። ብዙ ነገር ልናተርፍበት እንችላለን እና ሀገሬ የመጀመሪያው ነገር ሰላሟ በስነ ስርዓት በጥይትና በደህንነት ሳይሆን በራሷ መንገድ ሰላም ሆና የምትጓዝበትን መንገድ ናፍቃለሁ፣ እመኛለሁ። ምኞቴ ነው። ዛሬ እንግዲህ በቆጂ ላይ ሃይኪንግ ሄደን አሰላ ላይ ዘና ብለን ሁሉ ነገር ዘጭ ነበረ። አሁን ግን በጣም እንተኛና ጠዋት ለሩጫ እንገናኝ። ችግሩ እኮ ስትበላ ስትጠጣ ስታመሽ አይታወቅም። ጠዋት ነው ሲነጋ ነው የሚታወቀው። ዛሬ ሩጫው ባይኖር ጥሩ ነበር። ለማንኛውም እንሄዳለን። ማረግ አይቻልም። እንደምንም መንጨቀን አሁን በዛሬ ቀን ቢኖር ምን ጥሩ ነበር መሰለኝ። ድሮ ማዘር የምታዘጋጀው ድሮ ፍትፍት እሱ ላይ ዝም ብለህ ከፍሪጅ በረዶ አውጥተህ ቁጭ ቁጭ ታደርግበትና ቀዝቃዛ እዚህ ጋር የፋቀኝ ነው የምላችሁ። ማልደን በጠዋት ወደ በቆጂ ብናቀናም ያላለቀ እንቅልፍ ስላለ መኪና ውስጥ ለሽ
ታላቁ መጽሐፍ ሲናገር እግዚአብሔር ታላቅ እንደሆነ የማይመሰክር ልፋቱ ከንቱ እንደሆነ በግልጽ ያስቀምጣል። እንደ ኢትዮጵያ ያለ ስር መሰረቱን ሃይማኖት ላይ ያደረገና ብዙሃኑ አማኝ እንደሆነ የሚታመንበት ማህበረሰብ በዚህ ልክ መቸገራችንና ሰላም ማጣታችን እጅግ ልብ የሚያደማና የሚያሳዝን ቢሆንም በሀገር ፈጽሞ ተስፋ አይቆረጥምና ቢያንስ የልጆቻችን ኢትዮጵያ በብዙዎቻችን ልብ ውስጥ ያለችውና አብዝተን የምንናፍቃት ሰላማዊት ኢትዮጵያ ትንሣኤዋ ይቀርብ ዘንድ ሁላችንም እንደምንከተለው ሃይማኖት መጸለይ ግድ ይለናል። ስንቅ ያስፈልገኛል ለስጋም ለነፍሴ ያሰላ አዝመራ ደርሶልኛል ገብሴ ጸሎትም አደረሱ ለነፍሴ ጠቀመ ለስጋ ይርጎ አምጪ የተቆራሰመ። ዛሬ በሁለተኛው ቀን ማለት ነው ከእንቅልፋችን እንደምንም ነቅተን መንገዱን በእርጎ በምን ብቻ ነቃ ብለን በቆጂ ስቴዲየም እነ ደራርቱን እነ ጥሩዬን የዲባባ ቤተሰቦች በአጠቃላይ የፈሩበት ስቴዲየም ታላቁን ሩጫ ለማከናወን ተገኝተናል። በጣም ደስ የሚል ጊዜ እያሳለፍን ነው። ኧረ ማማ ኢትዮጵያ ገና ብዙ ቦታ እንሄዳለን። በዚሁ አይቀርም። አሁን ወደ ሩጫ ላይ እና አሁን ዙር ልወጥ ነው። አገኝኝም ቤት ነው የምንገባው ነበር እኮ ጩጬዎቹ አልጨረሱም ወይ ጀምረናል ሩጫውን። እንግዲህ በቆጂ የሯጮች መነሻ ባንዲራችን ታጥቆ ለብቻዬ ነው የሚሮጥልኝ ለብቻዬ አልሆንልሃል። እንግዲህ በቆጂ ከተማ የነገዎቹን ሻለቃ ኃይለ ገብረስላሴ፣ ጥሩነሽ ዲባባ፣ ቀነኒሳ በቀለ የዲባባ ቤተሰቦች በአጠቃላይ ለመተካት ለማፍራት ውጥን ይዛ እንደዚህ አይነት ኦኬዥኖች እያዘጋጀች ነው። ነገር ግን የሚመጥናት ስቴዲየምን ማየት አልቻለም። በጣም በሚያሳዝን ሁኔታ ሩጫውን ጀመር ነው ግን መጨረስ አልቻለም። ሃምስትሪንግ ሲሽር የኤሲኤል አይነት ጉዳት ይመስላል። ነገር ግን ከምርመራው በኋላ የምናውቀው ይሆናል። ግን መሮጥ መጨረሳት ወደ 10 ኪሎ ሜትር አካባቢ ሮጠን በአዲስ አበባ ቢሆን እኮ ኦልሬዲ ያለቀ ነው። ግን 12 ኪሎ ሜትር ነውና ትንሽ ከበደን። አካባቢው ላይ ያለች በጣም ደስ የምትል ቤት ውስጥ ገብተን አናናስም ሻይ ቡና እያልን ነው። በህይወት ሩጫ ላይ ፈጽሞ አታቋርጥ። መንገዱ ሊረዝም ይችላል። ነገር ግን ሩጫህን ቀነስ አድርገህ እርምጃም ቢደክምህ ዳዴው ምናልባት ቢያስቸግርህ መንገዱ ቢቆረቁርህ እንኳን እየዳህክም ቢሆን ሩጫህን ግን ጨርስ። ያኔ አንደኛ የወጡት ሰዎች የተሸለሙትን የወርቅ ሽልማት ባታገኝ እንኳን እነዚያ ሰዎች የደረሱበት ቦታ እስካላቋረጥክ ድረስ ወደ ኋላ እስካልተመለስክ ድረስ የደረሱበት ቦታ መድረስ ትችላለህ ማለት ነው።
በዚህ ጉዞ የታዘብነውና የተማርነው ነገር ቢሆን ይህንኑ ነው። እንደነዚህ አይነት ፕሮጀክቶች ላይ ለመሳተፍ ረጅም ርቀት ሄደናል፣ ብዙ ተጉሰናል፣ ደክመናል። ነገር ግን ባለማቋረጣችን ይህንን ማየት ችለናል። ከዚህ በኋላም ይቀጥላል። መልካም የስኬት ዘመን። በመጨረሻም ለ2 ቀን የዋልንበትን ያመሸንበትን ያደርንበትን ፕሮግራም አካሄደን በሚያምር ሁኔታ አዲስ አበባ ላይ ተወጣ የነበረውን ታላቅ ሩጫ የአትሌቶቹ ምንጭ መፍለቂያ የሆነችው ከተማ ላይ በቁጂ መስቀል የሚገርም ፕሮግራም አሳልፈን ሜዳሊያችንን ተቀብለን በሰዎች ሁኔታ ይህም ባነር ይዘን ደስ በሚል ሁኔታ ፕሮግራማችንን አጠናቀናል። የነበረን ጊዜ ይህንን ይመስላል። በጣም እናመሰግናለን። ኢትዮጵያ ሀገራችንና ሕዝቦቿን ሰላም ያርግልን። ሀገሬ ሰላምሽ ይብዛ። አማይቶ ስፔስ